የሰው ልጅ ታሪክ ከመጀመሩ በፊት በሰማያዊ ዓለም ውስጥ ታላቅ ድራማ ተከናውኗል። መጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 12 ላይ በሰማይ ሰልፍ ሆነ ይላል። ይህ ሰልፍ ወይም ጦርነት በምድር ላይ እንደምናውቀው በስጋዊ መሳሪያ ሳይሆን በመንፈሳዊ ኃይልና በፍቃድ ምርጫ የተደረገ ታላቅ ፍልሚያ ነበር። ሳጥናኤል መጀመሪያ ሲፈጠር የንጋት ኮከብ ወይም የሚያበራ ሉሲፈር ይባል ነበር። ከመላእክት ሁሉ በላይ በውበትና በጥበብ የተሞላ ነበር። የከበሩ ድንጋዮች ያጌጠና የእግዚአብሔርን ዙፋን የሚጋርድ ኪሩብ ነበር። እርሱ የብርሃን መልአክና የውዳሴ መሪ ነበር። የውድቀቱ መጀመሪያ በልቡ ውስጥ የበቀለችው ኩራት ነበረች። በትንቢተ ኢሳይያስ ምዕራፍ 14 ላይ እንደተጠቀሰው ሳጥናኤል በልቡ ወደ ሰማይ ወጣለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በአርያምም ልዑል እመስላለሁ አለ። ፍጡር ሆኖ ሳለ ፈጣሪ ለመሆን መመኘቱ ታላቁን አመጽ ቀሰቀሰው። ሳጥናኤል ብቻውን አላመጸም። በሰማዩ ዓለም ውስጥ ከፍተኛ ቅስቀሳ አደረገ። መጀመሪያ መጽሐፍ ቅዱስ የሰማይን ከዋክብት ሲሶ ወይንም 1/3ኛውን በጅራቱ ሳበ ይላል። ይህ ማለት ከታላላቅ መላእክት መካከል 1/3ኛ የሚሆኑትን በሐሰትና በኩራት አሳምኖ ከእርሱ ጋር እንዲቆሙ አደረገ ማለት ነው። በሰማይ ብጥብጥ በሆነ ጊዜ ትህትናንና ታማኝነትን መመሪያ ያደረገ የመላእክት አለቃ ቅዱስ ሚካኤል ተነሳ። ስሙ ሚካኤል ማለት በዕብራይስጥ እንደ እግዚአብሔር ያለ ማንም የለም ማለት ነው። ይህም ስም በራሱ ለሳጥናኤል አምላክ እሆናለሁ ባይነት የተሰጠ ቀጥተኛ ምላሽ ነበር። ሚካኤልና መላእክቱ ከድራጎኑ ወይም ከሰይጣን ጋር ተዋጉ። ጦርነቱ የእውነትና የሐሰት የትህትናና የኩራት ፍልሚያ ነበር። ሰማያዊ ዓለም ሁሉ ለሁለት ተከፈለ። ታማኝ መላእክት በእግዚአብሔር ዙፋን ሲቆሙ፣ አመፀኞቹ ደግሞ በሳጥናኤል መሪነት ተሰለፉ። ምንም እንኳን ሳጥናኤል ብርቱ ቢሆንም የፈጣሪውን ኃይል ሊቋቋም አልቻለም። ሚካኤልና ሰራዊቱ አሸነፉት። በሰማይም ስፍራ አልተገኘላቸውም። ይህ ሽንፈት የክፋት ኃይል ከቅድስና ስፍራ የተወገደበት ታላቅ ቀን ነበር። ታላቁ ድራጎን ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ሰይጣን ከምድር እንደ መብረቅ ሲወድቅ ክብሩና ውበቱን አጣ። ወደ ጨለማም ወደ ክፋት ተለወጠ። ሰይጣን ሲወድቅ በሰማይ አሁን አምላካችን ኃይሉ መንግስቱም ሆነ የሚል የምስጋና ድምጽ ተሰማ። ነገር ግን ለምድር ወዮላት ተባለ። ምክንያቱም ዲያብሎስ ጥቂት ጊዜ እንዳለው አውቆ በታላቅ ቁጣ ወደ ምድር ወርዷልና። ሰይጣን በሰማይ የተሸነፈውን ጦርነት ወደ ምድር አዞረው። አዳምና ሔዋንን በማሳሳት የሰውን ልጅ የእርሱ ወገን ለማድረግ ሞከረ። በሰማይ የጀመረውን አመጽ በምድር በሰዎች መካከል እንዲቀጥል አደረገ። የመላእክት ጦርነት የመጨረሻ ምዕራፍ የተጻፈው በጎልጎታ መስቀል ላይ ነው። ክርስቶስ በመስቀል ላይ በሞተ ጊዜ የሰይጣንን ራስ ቀጠቀጠው። ሞትን በሞት በመሻር ሰይጣን በሰው ልጆች ላይ የነበረውን የክስ መዝገብ ቀደደው። ዛሬም ቢሆን ጦርነቱ በረቀቀ መንገድ ይቀጥላል። ሐዋርያው ጳውሎስ መጋደላችን ከደምና ከስጋ ጋር አይደለም ከክፋት መናፍስት ጋር ነው እንጂ ይላል። እያንዳንዱ ሰው በልቡ ውስጥ በሚካኤል ትህትናና በሳጥናኤል ኩራት መካከል ምርጫ ያደርጋል። የዮሐንስ ራእይ መጨረሻ ላይ ቅዱስ ሚካኤል ሰይጣንን ይዞ ለ1000 ዓመት እንደሚያስረው ተጽፏል። ይህም የጥፋት ኃይል ገደብ እንዳለውና በእግዚአብሔር ቁጥጥር ስር መሆኑን ያሳያል። ጦርነቱ የሚያበቃው ሰይጣንና መላእክቱ ወደ እሳት ባህር ለዘላለም ሲጣሉ ነው። ያን ጊዜ አዲስ ሰማይና አዲስ ምድር ይሆናሉ። ጦርነትና አመጽ ዳግመኛ አይሰሙም። የመላእክት ጦርነት የሚያስተምረን ኩራት ውድቀትን፣ ትህትና ደግሞ ከፍታን እንደሚያመጣ ነው። ሚካኤል አምላክ ለመሆን አልፈለገም፣ ነገር ግን ለአምላኩ በመታመኑ ጸና። እኛ በዚህ ምድራዊ ቆይታችን የእግዚአብሔርን ወገን በመምረጥ የድሉ ተካፋይ መሆን እንችላለን። ላይክ፣ ሼር እና ሰብስክራይብ በማድረግ ይህን መንፈሳዊ አገልግሎት ያሳድጉ።